ይህ እንስሳ ለሺህ ዓመታት ለሰው ልጅ መረጋጋትን ሰጥቷል። ሰዎች በአንድ ቦታ መቆየትን እና ዘላቂ ሕይወትን መገንባት ሲጀምሩ አንድ እንስሳ መረጋጋትን ስታቢሊቲን አስጠብቋል። ላሞች ለሰዎች ወተት፣ ስጋ፣ ቆዳና ለእርሻ ኃይል ሰጥተዋል። ሳርን ወደ ምግብና መሬትን ወደ ሕይወት ቀይረውታል። ከላሞች ጋር ቤተሰቦች በሕይወት ብቻ አልነበሩም፣ አርሰው ትውልድን ገንብተዋል። ወተት ልጆችን፣ ስጋ ደግሞ ማህበረሰብን ይደግፍ ነበር። የላም ትርፍራፊ ሰዎች አፈርን እንዲያለመልሙ፣ ሰብል እንዲያመርቱ ረድቷቸዋል። በብዙ ባህሎች ላሞች የሀብት፣ የህልውናና የመከባበር ምልክቶች ሆነዋል። ምክንያቱም የሰው ልጅ ሕይወት በእነርሱ ላይ የተመሰረተ ነበር። ላሞች ባይኖሩ ኖሮ የግብርና እድገት እስላውና የምግብ ዋስትና ደካማ ይሆናል። ላሞች ስልጣኔን ወደፊት ከማራመድ ባሻገር በጽናት አስጠብቀውታል። መረጋጋት የስልጣኔ መሰረት ነው። ላሞች የሰው ልጅ ኢኮኖሚ የጀርባ አጥንት ናቸው።